የሆነ ቀን እኮ የአላህ ምርጥ ባሪያ እንደምትሆን ውስጥ ይነግርሃል አይደል? ታውቀዋለህ እኮ የሆነ ቀን ተወብተህ ወደ አላህ ተመልሰህ ዓቢድ ተቂይ ባሪያ እንደምትሆን፣ እቤት ያስቀመጥከውን ቁርአን ከፍተህ እንደምትቀራው፣ ስልክህ ላይ ያለውን የቁርአን አፕሊኬሽን በደንብ እንደምትጠቀምበት እኮ ውስጥ ይነግርሃል። ቁምሳጥን ውስጥ ያለውን ጀለቢያ አውጥተህ በሱና እንደምትዘንጥበት፣ አወል ሶፍ ለአንተ ግዴታ የሆነ እስኪመስል ድረስ እኮ ሄደህ መስጂድ ላይ ምርጥ ሰጋጅ እንደምትሆን፣ ጌታን እንደምታስደስት፣ ለሁሉ ሰደቃ እንደምትሰጥ፣ ያማረ ሙስሊም እንደምትሆን እኮ ውስጥህ በደንብ ይነግርሃል። ኢቭን ፕሮግራሙን ማስይዘዋል። አላህ ዘንድ የሆነ የተቀመጠልህ ቀን እንዳለ እንዲሰማህ እኮ አድርገዋል። ሐቢቢ ምናልባት ያላወቅከው ወይም ደግሞ ያላስተዋልከው ወይ ያላስታወስከው አንድ ነገር አላህ ዛሬ ሲል ሸይጣን ነገ ይላል። ይሄ ነው በአንተ መካከል ያለው ልዩነት። አላህ ዛሬ በቃ አሁን ይሄን ነገር በሰማህበት ባስታወስክበት ቅጽበት ያንተ ቀን ዛሬ ነች ሲልህ ሸይጣን ምን ይልሃል? ያንተ ቀን ነገ ነች። ቆይ እቺና አርግና ቆይ የፊቷ ጁሙዓ ትምጣና ቆይ እቺ ረመዳን እኮ ያንተ ነች ቆይ ያቺኛውማ ይልሃል። ባንተና በዛሬ መካከል እድሜ ዘመኑን ልዩነት እንደፈጠረ እድሜ ተቆጠረ። ሳታስበው ቀናቶች እንዲሄዱ ያስገድድሃል። ዛሬን ካመሸህ አነጋለሁ አትበል፣ ካነጋህ ደግሞ አመሻለሁ አትበል ነው ዲንህ የሚልህ። መልካሙ ዜና ዛሬም አልረፈደብህም። በእስልምና ልክ ዱንያ ላይ የሆነ ፓይለት ዶክተር ወይ የሆነ ነገር ልሁን ብትል አሁን ድጋሚ ወደ ልጅነት ተመልሰህ ትምህርት ቤት ተምረህ ምን ብለህ ያን አልፈህ ካልሆነ በስተቀር ሁኔታዎች እንደማይመቹ ውስጥ ሀሳብ ሙደቃል። የሆነ ባለ ሀብት የሆነ ባለ ስልጣን ልሁን ብትል ብዙ መሸቃ እንዳለ ታውቃለህ። በእስልምና ዛሬ አሁን በቃ አሁን ኢንሻአላህ አሁን ብለህ አሁን ይሄን ቪዲዮ በሰማህበት ቅጽበት መጀመር ትችላለህ። አሁን ትችላለህ። ከሰሃቦች መካከል እኮ በእርጅና ልጅነቱን፣ ወጣትነቱን፣ ጉልምስናውን፣ እርጅናውን ጨርሶ በእርጅና እንኳን ሰልሞ የጀነት የሆነ ጀነት የተመሰከረለት ስንት አይነት ሰሃባ አለ መሰለህ። አሁን ያንተ ጊዜ ነው። አላህ ዛሬ ይልሃል፣ ሸይጣንስ ነገ ይልሃል። ምርጫው የማን ነው? ያንተው ነው ሐቢቢ። አላህ ዛሬን ይምረጥልን። ወሰላሙ አለይኩም።